ማንሽንም አልሰማሽም፣ ማንሽንም አልፈራሽም። ይሄን ማወቅ አለብሽ። ማንሽንም እኔ ጋር ብቻ አንድ እውነት ትኑር እና ከዛም በኋላ መድኃኒዓለም አለ ከኋላይም ከጀርባዬ። ጋይስ ምን ጉር ናችሁ? የኔ ምግብ መብላት ያናዳችኋል፣ የኔ መሳቅ ያናዳችኋል፣ የኔ ወራት ያናዳችኋል፣ የኔ መግባት መውጣት ያናዳችኋል፣ የኔ እያንዳንዱ እንቅስቃሴ ያናዳችኋል። ወይ በዚህ ደረጃ ክፋት ከዛም ምቀኛ ናት። ኦ ማይ ጋድ ኦ ማይ ጋድ ጂሰስ ካም ሄልፕ ሚ ካም ሄልፕ ሚ ጋድ እንዴ ግራ ገባን እኮ ዋው ቤተሰብ ቢያንስ ለመነጋገር እኮ ምክንያት ሊኖራችሁ ይገባል። ምን ብዬ ነው በዚህ ደረጃ ስሰድቡኝ ስዘልፉኝ ልጄን ስትናገሩት ገብርኤል መልአኩ ገብርኤል ከሰማይ ወርዶ ኬኳን ይግደላት የኔ የማመልከው የራማው ገብርኤል እንደዚህ አድርገኝ እያለችው ምን አድርጊያችሁ ነው? ምን ተናግሬ ነው? እንደው ወደኋላ ግቡና የትላንትናው ቪዲዮ ይዩት። ምን ካፌ ወጥቶ ነው ለደሞ ኮመንት ነገር ፈገግ ብላለች። ቢገባችሁ ምግቤ ጠረጴዛዬ ላይ ምግብ ያላቀረብኩት ሪስፔክት አድርጊያችሁ ነበረ። እንደውም ቆጨኝ ሳላቀርብ እዚህ ጋር ምግቤ ሳላቀርብ መምጣቴ። እናንተ ክብርም አታውቁም፣ ጌታን ክብርም አታውቁም። ኤኒዌይስ ይሄንን ነው የምለው። ከኔ የሚጠበቀው ይሄ ነው። መናገር ያለብኝ ይሄ ነው። እንደ አንድ ሶሻል ሚዲያ እንደ አንድ አገሯን እንደምትወድ ለሀገሯ መንግስት ተገዝታ የሀገሯን ሕግ አክብራ እንደምትኖር ኢትዮጵያዊ ልናገር የምችለው ይህንን ነው። ባለማወቅ ምናምን ከዚህ በፊት ሲሰድቡኝ እየተሳደብኩ መልሽ የላቸዋለሁ። አሁን ግን ኔቨር ኤቨር እሱን ከኔ አጠብቁ፣ ከኔ አጠብቁ። አገር አለኝ፣ መንግስት አለኝ። ስለዚህም አገሬ የማይፈልገውን ነገር አላደርግም። ያ ጋይስ አመሰግናለሁ። ጨርሻለሁ። ሌላ የምትሉኝ ጥያቄ ከሌለ በጣም ነው የማመሰግነው። ስንት የሚያሳስብ ነገር እያለብን ስቀሻለን ስቀሻል። አወራርሽ ሀዘን አልሞላበትም። አላህ 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 ያረብ ስተፍርላ 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 አይሊ የምሬን እኮ ነው። ግራ ገብቶኝ እኮ ነው፣ ግራ ገብቶኝ ነው። ምክንያቱም ነገርኳችሁ፣ ቪዲዮዬን ሁሉ ድጋሚ ሰማሁት። ድጋሚ ቪዲዮዬን ሰማሁት። ተሳስቼ ይሆን እንዴ ብዬ ምንም የተሳሳትኩት ነገር የለም። ስም አልጠራው። እንደው ቢሆን እንኳን በጠራም የነበረው እውነት ነው። ምንም ችግር የለውም። ግን ስም አልጠራው። ተጠንቅቄ የሆኑ ቲክታከሮች አደጋ ደርሶባቸዋል። እነ ብሩክ ኒውስ እነ ሙሴ ሰለሞን ሲያወሩትስ ሰበር ዜና ብለው ሲያወሩትስ ሊያ ዜና ነው መጥቼ አወራሁላችሁ። ምንም ያልኳችሁ ነገር የለም። ቲክቶኩን አነደዳችሁት። እሷ ማን ስለሆነች ቀድማ የደረሳት በልሞት ነው በልኝ። እነዚህ ጤነኛ አይደለም። ሚዲያ ሲስሙ ረስታችሁት ነው እንዴ? ሚዲያ ላለው ልጅ በሆነ ሌላ ወሬ ሲሆንስ እንዴት ፈጥኖ ደረሳት ለምን አትሉ? ሌላ ወሬ ሲሆን እንዴት ፈጥኖ ያት ገብታችሁ የት እንደምትወጡ ሰማለሁ። ሁሌ ልምነግራችሁ ያት ክለብ እንደገባችሁ፣ ያት እንደሄዳችሁ፣ ያት ቤርጎ እንደገባችሁ ሰማለሁ። ምክንያቱም ፐብሊክ ፊገር ስትሆኑ ማንም ያውቃቸዋል። ይሄን ማወቅ አለባችሁ። ለምን አወቁኝ ለምን ነገሯት ማለት አትችሉም። የሚዲያ ሰው ነኝ፣ ሚዲያ ላይ ነው ያለሁት። ስለዚህም በተቀረ ቀጥታችሁ አትንዱ፣ ራሳችሁን ጠብቁ። ወጣቶች የመኪና አደጋ በብዛት እየደረሰ ነው።
አሽከርካሪ ስትሆኑ ራሳችሁን መጠበቅ አለባችሁ። ይህንን ነው ማስተላልፍላችሁ። ሶስተኛ የለም። I am tired. God help me. Oh my God. My goodness. አለ እኮ የተሰራ በጣም እኮ ነው የሚገርምት። በጣም ልትገርሙ የምታሳዝኑ ናችሁ። ልቦና መድኃኒዓለም የተሰራ አለ እኮ እኔ ሰርቻለሁ። ልክ የሆነ ነገር ስትፈልጉ እንትን የለም እንዴት ትላላችሁ? እናንተ ለምትፈልጉት ነገር ሲሆን አይደል? ጋይስ ሶሻል ሚዲያ ላይ ሊያ ማውራት የለባትም ነው ነገሩ። ቆይ አልገባኝም። እንዴ ያማቸው እንዴ ክሬት ያደረኩት ዩቲዩብ ሊሰራበት ነው። የእሷን እየተከታተል አለቅ ተሰራት የሰማነው ሁሉ ብናወራ ኑሮማ የት አባታችሁ ትገቡ ነበረ? የሰማነው ሁሉ ያየነው ሁሉ ብናወራማ የት ትገቡ ነበረ? አትሰጥሻለሽ ዝም በይ አንቺ ምን ሆነሽ ነው? የሴት ልጅ እናት ነን ብለን ተቀጥተናችሁ ነው እንጂ ተንቃሉ። ወይ ትሰጥሻለች አለ መሰረት በዚህ ደረጃ ስጫት። የት ነው ያለ? የት አለ? ኩቡቡ ጋር ብሎ አንድ ላይ ብሉ። ከቡቡ ጋር ብሉ። ቀንሰሽ ስጫት። ቀንሰሽ ስጫት። የምሬን በስድብ የሚመጣ ነገር ካለ እስኪ እናያለን። በስድብ የምታመጡት ነገር ካለ ነው ማስተላለፈው። ብዙ አትናደዱ። ከእንትኑ ስር ይላቸው ገንፎ ልትሰሪ ነው። ከጤፍ ከበሱ ስር ይላቸው በጣም ቢዚ ያደረጉ ምን ገብስ አይደል እንዴ? ምን ችግር አለ? ጤፉን ከምታረጊው እንደው ብዙ ነው። ጂሰስ ክራይስት አልበላም እያለች ነው። በላለች ምድረ እንዝላል ነገርኳችሁ። እየፈለጋችሁትን ብትሉ ለህጉም ለተከሳሽነቱም ለተጠያቂነቱም እኔ እቀርባለሁ ከእናንተ። ስለዚህም ዝም ብላችሁ አታውሩ። ይህንን ነው ማስተላልፈው። እየበላችሁ ፈጣሪ ቤተሰብ ፈጣሪ አለ 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 ያረብ 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 እንዴ ጋይዝ ምን ጉድ ናቸው እነዚህ? ምን ጉድ ናቸው? ምን ጉድ ናችሁ ጋይዝ? ምን ጉድ ናችሁ? ግን ማለት የሚያሰድድ የተናገርኩት ነገር ነበረ ወይስ ምንድን ነው? ምን ጉድ ነው? ምን ናችሁ እንደዚህ ተሞስታመጡ የሚያደራችሁ? እንደዚህ ትበላለሽ?